በሉሃ በሉለ ከተማ ውስጥ የእግር ሽርሽር ከቡሄ በዓል ጋር አብረን አቀናጅተን ለምን አንሰራውን ብለን ተነሳን። ከዛ ደግሞ ሰፋ አደረግነውና እንግዲህ ይሄን ያህል ከሄድን ለምን ሶሻል ዲዩቲስ አንወጣም? ምናልባት በኑሮ ደረጃቸው ዝቅ ያሉ ሰዎች ትምህርት ቤት የሚያስገቡበት ወቅት ነው ልጆቻቸውን። ስለዚህ በደብተርና የቁሳቁስ እርዳታ ብናደርግላቸው ብለን ተነሳን። ዛሬ ለስድስተኛ ጊዜ በአቶ እንቁ ሙሉጌታና አጋሮቻቸው የተዘጋጀውን በዚህ ዓመት ደግሞ በአዲስ አበባ ቱሪዝም ኮሚሽን አጋርነት የተቀናጀውን የቡሄ የእግር ጉዞ ዝግጅት ላይ ተገኝተናል። ቡሄና የእግር ጉዞ ግንኙነት እንዲሁ በዘፈቀደ የመጣ አይደለም። በቡሄ በዓል ዋዜማ ልጆች በመሰባሰብ ከሴ ለቀማ ወደ ጫካ የሚጓዙበት ልምድ አለ። እንዲሁም በዓሉ የልጆች በዓል በመሆኑ በሆያ ሆዬ ዜማ መንደሩን እያደመቁት የጅራፍ ድምጽ ከሰፈር ሰፈር የሚስተጋባበት ማህበረሰቡ በአንድነት ተሰብስቦ ችቦ የሚለኩስበት እንዲሁም እናቶች ከየቤታቸው ሙልሙል ይዘው የሚወጡበት የአደባባይ በዓል በመሆኑ ኢትዮጵያዊነት መንፈስ ውስጥ ስር የሰደደ ነው። እንዲሁም በእምነታችን ታሪክ ውስጥ አምላከ ክርስቶስ ሶስቱን ደቀ መዝሙር ይዞ ታቦር ወደሚባል ተራራ መውጣቱ የተራራ ጉዞን ከመንፈሳዊ ልምድ ጋር የሚያገናኝ ምሳሌ ሆኗል እና ዛሬ ይህንን የባህል የተፈጥሮና የከተማ ልምድ በአንድ ላይ የሚያገናኘውን የቡሄ እግር ጉዞ ከዋይዝ አድቫይዘር ጋር አብረን እንመልከተው። አብራችሁን ሆኑ። ሰላም የዋይዝ አድቫይዘር ቤተሰቦች፣ በዚህ ታላቅ ጉዞ ውስጥ አንዱ ፓርቲ ሆነው እንስራ የሸክላ ስራ ማህበር ተገኝተናል። እንግዲህ ያቅማችንን እናበረክታለን፣ ግን ይህንን የመሰለ የተባረከ እጅ ያላቸውን ሰዎች ሳናመሰግን አናልፍም። ውስጥ የምትመለከቷቸው ስራዎች በሙሉ በሚገርም ሁኔታ በእጅ የተሰሩ የእጅ ስራ ድንቅ ውጤቶች ናቸው። ወደ ውስጥ እንገባለን። እንዴት ናችሁ? ሰላም ነው? እነዚህን ድንቅ የእጅ ስራ ውጤት ያላቸውን ማህበረሰቦች ወይም ደግሞ የእንስራ የሸክላ ስራ ማህበርን በዚህ ስጦታ እንግዲህ መልካም የቡሄ በዓል እንላለን። እናመሰግናለን። አዲስ ዓመትን የቡሄ በዓልን አስመልክታችሁ ጎብኝታችሁ ቤታችንን ይህን የመሰለ ስጦታ ልጆቻችንን አስባችሁ ስላመጣችሁ በጣም ነው የምናመሰግነው። በእንስራ ስም እግዚአብሔር ይስጥልን፣ አሜን፣ መሰጪ ይስጥልን። አሜን፣ አሜን። እናመሰግናለን። በጣም አንጠፋም። እሺ እናቴ፣ እሺ እንግዲህ ዛሬ ከእንጦጦ ወደ ቀበና በሚደረገው የቡሄ የእግር ጉዞ ላይ ቀጨኔ ደርሰናል። እንውጣ ከተራራው ላይ እንታይ ብርሃኑ ክብሩ ኤልሻዳይ። ከእንጦጦ ጀምሮ በእግራችን እየተጓዝን ነው። ይህንን የመሰለ ልማት ከተፈጥሮ ጋር ፍሎውን በጣም እጅግ ማራኪ አድርጎታል። ለቱትነቱን እንቀበለው እኛም በትሩን ዘምር በለው ተነሳ በገናን አንሳ ተቀኝለት በልልታ ላዳኙ ጌታ። ከማን ጋር ነኝ? ማልበል ወይዘሮ አረጋሽ እባላለሁ። የአስጎብኚ ድርጅት የአቶ እንቁ ሙሉጌታ ባለቤት ነኝ እና ይሄ የእግር ጉዞ አሁን አይደለም የጀመርነው፣ ቆይቷል። ስንተኛ ጊዜው ነው? አሁን እንግዲህ ወደ 5-6 ዓመት ሊሆነን ነው። በፊት ጀምሮ በፊት ከስቴዲዮም ፒያሳ መርካቶ አድርገን ነበረ ቡሄን የእግር ጉዞ ከልጆች ጋር ከቤተሰብ ጋር የምናከብረው የነበረው። ያሁኑ ደግሞ አሁን ላይ ደግሞ ከተማውም የእግር ጉዞ የተመቸ ሆኖ ያማረ ሆኖ ሲስተካከልልን አሁን ደግሞ በይበልጥ በጣም ራቅ ወዳለ ቦታ ህፃናቶችንም ይዘን ሁሉንም አሰባስበን በየአመቱ ያንኑ የእግር ጉዞ የቡሄን በማስመልከት የእግር ጉዞ ሽርሽር እናደርጋለን። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንዴት ነበረ ፕሮግራሙ? ፕሮግራሙ በጣም አሪፍ ነው። በየአመቱ የምንሳተፈው ድንቅ በዓል ነው። የቡሄ ባህል ስፔሻሊ ለኛ ለኦርቶዶክሶች ለየት ያለ
ትልቅ በዓል ነው እና ይህን ጉዞ ስለተካፈልን በጣም ደስተኞች ነን። እንዴት ነበረ ታዲያ? አምናም ነበራችሁ? ለተከታታይ ለ5 ዓመት እኔ ፓርቲሲፔት አድርጋለሁ። በየአመቱ የተለያየ አይነት ፊቸር አለው። በጣም ደስተኞች ነን። እናንተስ የተለየ ነገር አላችሁ? ሀሳብ እንዴት ነበር የዛሬው? ሃይኪንጉ ያደክማል? ጥሩ ነበር። እሺ ወንድሜስ? በጣም ደስተኛ ነኝ። ደስ ብሎኛል። አሪፍ ነው። ተመችቶናል። አዎ በደንብ ደግሞ ይሄኛው ግሩፕ ለየት ያለ ነው። የሆያ ሆዬ ጀማም በለው የሆያ ሆዬ ጀማም ልንለው እንችላለን። የዚህ ጉዞ ትልቁ ድምቀት እንችላለን። የኋላው በጥባጭ ብለናል። ከነበረው ቫይብ አንዱ ከኋላ ያደረግነው ብዙ ፈን አድርገናል። ያበደ አበሉሃ እዚያ ቢያደርሰኝ ልዑል እግዚአብሔር። አሁን ከቀጨኔ መድኃኔዓለም ተነስተን የወንዝ ዳር የእግር ጉዞውን ተከትለን መጥተን አራዳ ካረፍን በኋላ አሁን ደግሞ የቀበናና አካባቢ እንደምታዩት አካባቢውን በመጎብኘት ላይ እንገኛለን። ወደፊት ግን ፓኬጃችን የቱር ፓኬጃችን ወይም ደግሞ ሃይኪንግ ፕሮግራማችን የሚሆነው ምንድነው? ከእንጦጦ ተነስተን ቀበና የሚደርስ ከ10.5 ኪሎ ሜትር በላይ የሚሆንና ከ87.3 ሄክታር በላይ የሚከልል ቦታን ማየት ነው። እንግዲህ በመንገዳችን ላይ የሚዲያ ሰው ስናገኝ አፈፍ እናርጋለን። ከአሻም የሬዲዮ ፕሮግራም አዘጋጅ ጋር ተገኝቻለሁ። ራሱን ያስተዋውቅልናል። እሺ፣ እኔ ሚካኤል አለማየሁ እና ልጅ ነኝ። የአሻም ሬዲዮ ፕሮግራም አዘጋጅና አቅራቢ ነኝ። ይህ ፕሮግራም እንግዲህ ቀደም ብሎ ነው እንቁ የጀመረው። አሻም አንዱ የሚሰራው ቱሪዝም ላይ ስለሆነ አሁን ምንድነው ስለ ቱሪዝም እና ባለድርሻ አካላት እናቀርባለን። ሀሳብ እንዲሰጡ ይደረጋል። ደግሞ ልማዱ እንዲመጣ ተጋግዘን መስራት አለብን በሚል ነው ይሄኛው ነው እንደ የሬዲዮ የሚዲያ አጋር ሆኖ ፕሮግራማችን የተሳተፈው። ከዛ በፊት ግን በሚያዘጋጁት የእግር ጉዞ አብረን ነው የምንሄደው። አሁን በቃ ልማዱ እንዲመጣ የሁላችንም እንዲሆን። አንተ ለስንተኛ ጊዜ ነው የምትሳተፈው? አሁን 4ኛ ጊዜ ነው። ከተጀመረ ትንሽ ይቆያል፣ ግን ይሄ በኮቪድ ምክንያት ተቋርጧል። መሀል ላይ ተቋርጦ አሁን ድጋሚ ከቆመበት ከ2 ከ3 ዓመት በኋላ መጀመሩ ነው። ከዛ በፊት ግን በነበረው እንዲህም አልነበረም። እነሱም የሚያስጎበኟቸው ቦታዎች ነበሩ። ሰባ ደረጃን፣ መርካቶ ምናምን እና እነዚህ ሲቲ ባስ ምናምን እድሉም አልነበረ። እንደዚህ የምትጎበኛቸው የኮሪደር ልማቶችም ሆነ የከተማ ልማቶች ስላልነበሩ እነሱ ግን የሚመርጧቸው ስለነበረ በዛ ተጀመረ። አሁን ደግሞ ነገሩ ምቹ ሆነ። እንደምታውቂው ደግሞ የአዲስ አበባ ቱሪዝም ኮሚሽን ተቋቁሟል። ስለዚህ አሁን በጋራ በመሆን ይሄን ጥሩና ምቹ የሆነ አሁን ደረጃውም ከፍ ያለ ከትላንት የተሻለ እንግዲህ እንዳይሹ በሲቲ ባስ ከተማውን ዞረናል። እንግዲህ በወንዝ ዳር ልማቶች ደግሞ እንደዚህ ጉዞ አድርገናል። አሁን ደግሞ እንግዲህ መቋጫውን ቀበና ላይ ያደረግናል። አዳኙ ጌታ ሰላም የዋይዘር ባይዘር ቤተሰቦች፣ ይኸው ይህ የቡሄ እግር ጉዞ ላይ ነን የተገኘ ነው። መዳረሻችን የሆነው ቀበና ወንዝ ላይ ተገኝተን አሁን ደግሞ በባሳችን ወደ ቀጣዩ ዴስቲኔሽን የቀጣዩ ፕሮግራም ለማስኬድ እየሄድን ነው። እንደምታዩት ታዳሚዎቹ በጣም ኢንጆይ እያደረጉ ነው። ሃይኪንጉ አልከበዳቸውም፣ አልደከማቸውም። እኛም እንደ ዋይዘር ባይዘር በጣም ኢንጆይ እያደረግን ነው። ይህ ለእናንተ የሆነው ትክክለኛ ሆነስት ሪቪዋችን ነው። በማን ስልጣን ነው ሁላችን መልካም ነው በዚህ መኖር። እንቁ ሙሉጌታ እባላለሁ። ከ30 ዓመት በላይ ቱሪዝም ኢንዱስትሪ ውስጥ ቆይቻለሁ። ጂኦሎጂስትም ነኝ። ይህንን ጉዞ ይህንን የቡሄ የእግር ጉዞ ከቡሄ ጋር እንዴት ተገናኘ? የእግር ጉዞ መሆኑ እንዴት ተመረጠ? እጅግ በጣም ድንቅ ነው እና መነሻ ሀሳቡ ማወቅ ይቻላል? እሺ፣ የመነሻ ሀሳቡን ከ6 ዓመት በፊት ነው። የኮቪድ ጊዜ ሁሉ ሰው ታሽጎ የነበረበት ወቅት ነው እና በዚህ በቡሄ ወቅት ትንሽ የኮቪድ ህመም ትንሽ ታግሶ የነበረበት ጊዜ ስለነበር ተሰባስበን ጓደኛሞች ለምን የቡሄን በዓል ተጠቅመን፣ ያው የቡሄ በዓል የመንገድ ዳር በዓል ነው፣ የቤት ውስጥ በዓል አይደለም። ስለዚህ ችቦያ ከተራራም ጋር የተገናኘ ነው፣ የውጭ በዓል ነው እና የመንገድ ዳር በዓል ነው። ልጆች ሆያ ሆዬ ይላሉ፣ ይጨፍራሉ። ሰውም እንደዛው ኢንትራክት የሚያደርገው መንገድ ላይ ነው።
ስለዚህ ይህን በመጠቀም እኛ ደግሞ የከተማ ውስጥ የእግር ሽርሽር ብለን የዛን ሰሞን የጀመርነው ጉዳይ ነበረ። ስለዚህ ይህን የከተማ ውስጥ የእግር ሽርሽር ከቡሄ በዓል ጋር አብረን አቀናጅተን ለምን አንሰራውን ብለን ተነሳን። ያኔ እንደዚህ የተስፋፋ መንገድም አልነበረ። ዞሊ መንገድ የነበረችው ከመስቀል አደባባይ እስከ ፒያሳ የነበረው ነበረ። ከዛ ደግሞ ሰፋ አደረግነው እና እንግዲህ ይሄን ያህል ከሄድን ለምን ሶሻል ዲዩቲስ አንወጣም? ምናልባት በኑሮ ደረጃቸው ዝቅ ያሉ ሰዎች ትምህርት ቤት የሚያስገቡበት ወቅት ነው ልጆቻቸውን። ስለዚህ የደብተርና የቁሳቁስ እርዳታ ብናደርግላቸው ብለን ተነሳን። ስለዚህ ከመስቀል አደባባይ ተነሳን። ሰባ ደረጃ የሚገኘው የአዲስ ልብ ህሙማንና የካንሰር ህሙማን ህጻናት መርጃ ድርጅት አለ። እዛ በመቀመጥ ልጆቹ የህመማቸውን እንዲረሱ በማድረግ የያዝነውን የቡሄ ዳቦ በመቋደስ እንዲሁም የቡሄ የሆያ ሆዬ ጭፈራ በማካሄድ በኋላም ችቦ በማብላት እንደዚህ አድርገን ጀመር ነው። ይሄ እንግዲህ ባለፉት 4 እና 5 ዓመታት የቀጠለ ነበረ። የሴኩሪቲ ፕሮብለም ከሌለብን አዲስ አበባ ውስጥ እንቅስቃሴ ካልተከለከለ በስተቀር ሁሌም የምናካሄደው ፕሮግራም ነው። እንግዲህ ዘንድሮ ደግሞ ቀጥሎ እንደምታየው ብዙ መንገዶች አዲስ አበባ ውስጥ ተሰርተዋል። ከኮሪዶር መንገዶች ባሻገር ሌላም የወንዝ ዳር መንገዶች ተዘጋጅተውልን ጠበቁን። ስለዚህ ለምን አንቀይረውም ብለን ፈልሸሻልና ቀየር ነው ማለት ነው። እንደውም ሆያ ሆዬ ጨፋሪዎቼ ገና ቦታው ስላልተመቻቸው ነው ባስም ላለመረበሽ ብለው እንጂ ብዙ ጨፋሪዎች አሉኝ ያፈራዋቸው በ5 ዓመት ጊዜ። በጣም ድንቅ ነው። አሁን የመጨረሻው ፕሮግራም የት ነው የሚሆነው? የመጨረሻው ፕሮግራም 4 ኪሎ የሚገኘው ፕላዛ አካባቢ ከአዲስ አበባ ቱሪዝም ኮሚሽን ነው። በነገራችን ላይ ዘንድሮ የአዲስ አበባ ቱሪዝም ኮሚሽን ዋና አጋራችን ነበር። ይሄን ለዚህ ዝግጅት ይሄን ባስ ያዘጋጀልንም የተለያዩ ዝግጅቶችንም ወይንም ደግሞ ደብዳቤዎችን በመጻፍ ፋሲሊቴት ያደረገልን የአዲስ አበባ ቱሪዝም ኮሚሽን ነው እና ወደ እሱ ወደ አዘጋጀው ቦታ ነው እየሄድን ያለነው። ቅድም እንደሰማሽው የአዲስ አበባ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ቢኒያም ታየም እየጠበቀን ነው ያለው። ወደዛው እየተጓዝን እንገኛለን። በህብረት ወደፊት ነው። አቦጊዳ ብዬ መልክ ሳልወጣ የኔታ ደከሙ አቦጊዳ ብዬ መልክ ሳልወጣ የኔታ ደከሙ እንቅልፋቸው መጣ። አቦጊዳ ብዬ መልክ ሳልወጣ የኔታ ደከሙ እንቅልፋቸው መጣ። ገበታዬ አገስ ወራዬ ይሳደስ አራበ የኔታ ሄአመስ ወራበስ ፊደል ቆጠርኩብሽ አቦጊዳ ከራሆ አው ብዬ ፊደል ቆጠርኩብሽ አቦጊዳ አፌን የፈታው በመልእክተ መንፈስ የተደሰት በዳዊቶ ብዙ ነው በረከት በዳዊቶ ብዙ ነው በረከት ተዋህዶ ሃይማኖቴ የእውቀት ከመቅደሱ ለሌቱን ሙሉ ማወደስ አለ ትዝታ ከመቅደሱ ለሌቱን ሙሉ ማወደስ አለ ትዝታ ከመቅደሱ ለሌቱን ሙሉ ማወደስ አለ ትዝታ ከመቅደሱ ለሌቱን ሙሉ ማወደስ ሆዬ 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 አመነ ሆዬ ሆዬ በለው ተነሳ ይህን አንበሳ በለው ተነሳ ይህን አንበሳ በለው ሰላም ያገናኘን አመት
ማን ልበል? ከማን ጋር ነኝ? ፍሬህይወት እባላለሁ ከአዲስ አበባ ቱሪዝም ኮሚሽን የቱሪዝም ዲጂታል ግብይትና ፕሮሞሽን ዳይሬክተር። ከትክክለኛው ሰው ጋር ነው የተገናኘ ነው። ይህንን የቡሄ የእግር ጉዞ ፕሮግራም ለማዘጋጀት ምን አነሳሳችሁ? ያው ሀገራችን በርካታ ባህሎች አሉ። እነዚህ ባህሎች ደግሞ ከባህል ባለፈ ማህበረሰቡ ያከብራቸዋል እንጂ ወደ ኢኮኖሚ ወደ ቱሪዝም ቀይረን ደግሞ የኢኮኖሚ ምንጭ ከማድረግ አንጻር ብዙ ትኩረት ተሰጥቶ እየተሰራ አይደለምና ቡሄ ደግሞ አንዱ በዓል ነው፣ በሀገራችን የሚታወቅ በዓል ነው። ስለዚህ ወደ ቱሪዝም ምርት ቀይረን ለመሸጥ ነው ያሰብነው ማለት ነው። ስለዚህ ይህንን ለማድረግ ደግሞ እንደነዚህ ፕሮግራሞች መዘጋጀት ግድ ይላል። የቱሪዝም ቤተሰቡ ማህበረሰቡ በሚዘጋጁ ሃይኪንጎች ሊሆን ይችላል እንደነዚህ አሁን የነበሩ ፕሮግራሞች ተዘጋጅተው ማስተዋወቅ አስፈላጊ ነው ማለት ነውና ይህንን ታሳቢ አድርገን ነው ያዘጋጀነው። መልካም። እዚህ ፕሮግራም ላይ እኛም ስንታደም ምን የተመለከትነው ነገር አለ? አዲስ አበባ በዚህ ልክ ትጎበኛለች እንዴ? በዚህ ልክ ሰፊ እንቅስቃሴ ማድረግ ይቻላል እንዴ? ራሱን የቻለ አንድ ትሪፕ ነው። ከ3 ሰዓት በላይ የወሰደ ፕሮግራም ነው። ሃይኪንጉ ቦታዎቹ ሀስል የላቸውም። በጣም ደስ የሚል ሴፍቲም ነበራቸውና እጅግ ድንቅ ፕሮግራም ነው። ቤታቸው ላሉ ሰዎች መጀመሪያ ሀገራችንን ነው ማየት ያለንበትን ነው ማየት ምትይን ከሆነ እስቲ መልእክት ይችላል። እውነት ነው። አሁን አዲስ አበባ አይደለም ከ3 ከ4 አመት በፊት ከትንሽ ወራት በፊትም አይቶ የሄደ ሰው እንደገና ሲመለስ ተቀይራ ነው የሚያገኛት ማለት ነውና መንግስት ያው የኮሪደር ልማት በሚል ትልቅ የከተማ ልማት እየተደረገ ያለውና ይሄ ልማት ደግሞ ለቱሪዝም እድገት ከፍተኛ አስተዋጽኦ ነው ያደረገው። በተለይ ከፍተኛ ጥቅም ያለው ለቱሪዝም ነው ማለት ነውና መንግስትም ያው ለቱሪዝም ትልቅ ትኩረት ስለሰጠ ስለዚህ በርካታ ኢቭን አዲስ አበባ ተወልደው ላደጉ እንኳን አሁን እየኖሩ ላሉ እንኳን አያውቁትም አሁን ሄዳችሁበት የወንዝ ዳርቻ ልማት ማለት ነውና በርካታ የጉብኝት እንቅስቃሴ ማዘጋጀት ይኖርብናል። የሀገር ውስጥ ጉብኝት እንዲዳብር ህብረተሰቡ የመጎብኘት ባህልን እንዲያዳብር እንደነዚህ አይነት ጉብኝቶች አስፈላጊ ናቸው። የነዋሪው ህብረተሰቡ ሲያቅ ነው ለሌሎችም ሊያሳውቅ የሚችለውና በማህበረሰቡ እዚህ ጋር ያለው በተለይ ደግሞ ዘርፉ ላይ የሚሰራ ጋይዶች አሉ፣ ሌሎች የቱሪዝም ሆቴል ኦነሮች አሉ፣ በሆቴል ዘርፍ የተሰማሩ ማህበራትና ሚዲያዎች ናቸው። ስለዚህ እነሱ አውቀው ለህብረተሰቡ ማሳወቅ አስፈላጊ ስለሆነ በዚህ ጀምረናል፣ ግን ደግሞ እንቅስቃሴያችን ይቀጥላል ማለት ነው። መልካም። ቡሄ ላንቺ ምን አይነት ስሜት አለው? ቡሄ ላንቺ ምን ያው የሃይማኖታዊ ትርጓሜው እንዳለ ሆኖ ግን ደግሞ አሁን ክረምት ላይ ነው ያለነው። ስለዚህ ከክረምት ወደ ቀጣዩ የምንሸጋገርበት ህብረተሰቡ ውስጥ ባንድ ላይ የሚበላበት የሚጨፍርበት የሚንቀሳቀስበት ስለሆነ አንድነትን፣ ፍቅርን፣ ማስተሳሰርን የሚፈጥር ስለሆነ ከባህላዊ እንትኑ አንጻርም ማህበራዊ እንትኑ ሚናው ከፍተኛ ነው። አዎ ህፃናቶቹ ቅድም ሲጨፍሩ ሁሉም ሰው እንደ አዲስ እንደ እንግዳ ነገር ነበር ሲመለከታቸው የነበረውና ልጆችንስ በቡሄ በዓላት ላይ እንዲፈነጥዙ ከማድረግ አንጻር ምን አይነት መልእክት አለሽ? አዎ አሁን ባይዘው በየመንገዱ ስናይ እንደነዚህ እንትኖች አሉ። በየሄድንበት በየመንገዱ ልጆቹ እየጨፈሩ ባህላቸውን እያስተዋወቁ ያሉበት ሁኔታ አለ። ግን ማበረታታት፣ መደገፍ፣ ማብቃት ደግሞ ያስፈልጋል ማለት ነው። ልጆች ገና ከልጅነታቸው ባህላቸውን አውቀው እንዲያድጉ ማድረግ ያስፈልጋል ማለት ነውና ስለዚህ እነዚህ አይነት መድረኮች ደግሞ የሚያውቁት ለሌሎቹ እንዴት እንደሚጨፈር ባህሉ ምንድነው የሚመስለው ምን ያካትታል የሚለውንም ጭምር ህብረተሰቡ እንዲያይና እንዲማርበት ያግዛሉ ማለት ነው። ስለዚህ ሙልሙል ተጋግሯል ቤት አይደለም መሄድ እንችላለን በጣም ስለዚህ ቡናውን አቀዝቅዘናል። ይቅርታ ግን ለሙልሙሉ እንሄዳለን። ችግር የለውም። በጣም እናመሰግናለን። እሺ በፌስቡክ
ፔጁ ሶል ፔጅ ብለን ምንጠራው ዛሬ ራሱን እዚህ አግኝተነዋል። ራሱን ያስተዋውቅልናል። ያው ጨርሰሽዋል። አንቺ ሰለሞን ግርማ እባላለሁ። ነባር ጋዜጠኛ ነኝ። በሚዲያ ስራ እንግዲህ ወደ 30 ዓመት አካባቢ አገልግለናል። እንዳልሽው የዚህ የቡሄን ዝግጅት በተመለከተ ፌስቡክ ላይም ቲክቶክ ላይም አጋርተን ነበረ። ያንን እናንተ ማየታችሁ ስለመጣችሁ በጣም ደስ ብሎናል። ኩራት ተሰምቶናል። እኛም ከዚህ በኋላ ቤተሰብ ስለምንሆን ኩራት ተሰምቶናል። ይሄ ለስንተኛ ጊዜ ነው አንተ አቴንድ የምታደርገው? ለመጀመሪያ ጊዜ። ለመጀመሪያ መዋሸቱ ለምን ያስፈልጋል? ለመጀመሪያ ጊዜ ነው ይሄ ቡሄ። እንዴት ነበር ኤክስፔክቴሽንህና ያገኘኸው ደግሞ ሪያሊቲው እንዴት ነበረ? ልቀር ነበረ። አዎ ለምን መሰለሽ? አዎ ልቀር ነበረ። እንድቀር የሚያስገድደኝ ሁኔታ ተፈጠረ። በኋላ ግን እነዛን ሁኔታዎች ሁሉ እንትን አድርጌ ነው ሰርጄ ነው የመጣሁትና ከመጣሁ በኋላ ያገኘሁት ነገር ከጠበቅኩት በላይ ነው። አንደኛ እኛ ብቻ አይደለንም ታዳሚዎች ብቻ ማለት የዚህ ፕሮግራም ታዳሚ ብቻ አይደለንም። ሌላውም የህብረተሰብ ክፍል ፕሮግራሙ ላይ ተገኝቶ አግኝተነዋል። በዚህ በኮሪደር የወንዝ ልማት ፕሮግራም ላይ ሌሎችም ሰዎች ተሳትፎ ነበረ እና ዋነኞቹ አስተባባሪዎች እነንቁ ናቸው። ተሳክቶላቸው ስለዚህ እንደ ዋይዝ አድቫይዘር ሰፊ ቤተሰብ ነው ያለን። እኛም ሆስፒታሊቲና ቱሪዝም ላይ ምንሰራ ሰዎች ነን፣ ድርጅት ነን። ስለዚህ እነዚህን የዋይዝ አድቫይዘር ቤተሰቦችን ለቀጣይ አመት የቡሄ የእግር ጉዞ ላይ እንዲገኙ ኢንቫይት አድርግልን። እርግጠኛ ነኝ በሚቀጥለው የቡሄ ፕሮግራም ላይ እኛ ራሳችን የቡሄ ጭፈራዎችን አጥንተን ነው የምንመጣውና ቻሌንጆች ይኖሩናል ቀደም ብለን የምንለቃቸው። በነዛ ቻሌንጆች መሰረት ኦፈር የምናደርጋቸው ጊቫዌ የመሳሰለው ነገር ይኖራል። በጣም ሰፊ ነው፣ እንዳያመልጣችሁ። ከ6 ወር ሲቀረው ነው የምንዘጋጀው። ስለዚህ ጥሩ ጊዜ ይኖረናል የሚል ተስፋ አለኝ። እንዳትቀሩ። በሚቀጥለው ላይ ፕሮግራም አድርጉ። ይመቻችሁ። ቡሄ ላንተ እንደገና ጀመርኩበት። ቡሄና የእግር ጉዞ የተገናኙበት ሌላ ምክንያት ይኖራቸው ይሆን? እና ደግሞ ቡሄ ላንተ የኔን ስፔሻል የሆነ ትዝታ ልንገርሽ። የቄራ ልጅ ነኝና የቡሄ ይሄን ችቦ የሚሆነውን ነገር ለመልቀም ለመሳሰለው ነገር ፉሪ ድረስ ነበር የምንሄደው። ፉሪ ማለት ዛሬ ጀሞ 1 2 3 አካባቢ ማለት ነው። ያኔ ጫካ ነበረ እና በቅርቡ 55ኛ ዓመት ልደቴን አክብሬያለሁና በልጅነታችን የምናደርገው የነበረው ጉዞ አለ። ያንን ቱር ዛሬ በዚህ በቀበና እንጦጦ ቀበና የወንዝ ልማት ፕሮጀክት በቃ በዛ ስንመጣ እሱ ነው ትዝ ያለኝና ወደ ልጅነቴ ነው መልሶ ያገናኘኝ እና ጥሩ አጋጣሚ ነው የነበረው። ደስ ይላል። እግር ጉዞውን ከግል ኤክስፒሪየንሱ ጋር ሲያገናኘው በጣም ደስ ይላል። እኛም እዚህ ቦታ ላይ ስለተገኘን ስለጋበዛችሁን እናመሰግናለን። ሌላ ለየት ያለ የምትለው ነገር ካለና የእንኳን አደረሳችሁ መልእክት ካለ? እንግዲህ ኢትዮጵያውያን ያለንን እሴቶች እንደዚህ የሚታዩ የማይታዩ የሚዳሰሱ ማይዳሰሱ በርካታ እሴቶች አሉ። እነዚህ ሴሌብሬት ባደረግናቸው ቁጥር ነው ለትውልድ እየተላለፉ የሚሄዱት። እኔ ምን አገባኝ ምናምን ብለሽ ቤትሽ ቁጭ ስትይ ምንም የምታተርፊው ነገር የለም። ሌላው ደግሞ የጥፋት ስራ የሚሰራም ይኖራል አይደል? እኛ ግን ፖዚቲቭ የሆነውን ወንድማችን አንድ አይዲያ ይዞ ሲመጣ እጅና ጓንት ሆነን ከሱ ጋር በመስራት ሞር ሴሌብሬት ስናደርገው ትውልዱ ደግሞ ከኛ ተቀብሎ የተሻለ ነገር የመስራት አቅም ይኖረዋልና እንዲህ እናድርግ፣ እንዲህ እንተባበር። የሚያምርብን ይሄ ነው ማለት እፈልጋለሁ። ስለጋበዛችሁኝም እጅግ አድርጌ አመሰግናለሁ። እኛም በጣም እናመሰግናለን። መልካም የቡሄ በዓል ይሁንልን። ቴንክ ዩ እጅግ አድርጌ አመሰግናለሁ። ብለስ ዩ ይህንን ድንቅ የቡሄን የእግር ጉዞ ፕሮግራም ያዘጋጃችሁልን ክበሩልን እያለን ለ7ኛው ሁላችንም ተሳታፊዎች እንደምንሆን ባለሙሉ ተስፋ ነን። ይህንን የመሰለ ሪቪው ከዋይዝ አድቫይዘር ነው ያገኛችሁት። እናንተም ደግሞ ይህንን ሼር በማድረግ ለሌሎች ሰዎች አድርሱልን። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽን ላይ አጋሩን። ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ። እናመሰግናለን።